በዚህ ሰዓት ላይ የህወሓት ታጣቂዎች ወልቃይትን ከበው ያለበት ሁኔታ ነው ያለው። በቅርብ ጊዜ ራሱ እንኳን አርሚ 7 የሚባለው የሱዳን ውስጥ የሚገኘው ኮማንዶዎችም ሲያስመርቅ አይተናል። እነሱም ይህን አንስተውታል። በተለይ አርሚ 7 ጉዳይ ይህንን እያለ ነው። በአርሚ 7 በዛ በኩል ስልጠና ያደረጉ የኮማንዶ ምረቃ ያደረጉ ወልቃይትን ለመውረር እየተዘጋጁ እንደሆነ እያየን ያለ ነው። ቲፒኤልኤፍ ደግሞ በዚህ በኩል ደግሞ ሆኖ ወልቃይት ካልመጣ ሞቼ ይገኛሉ እያለ ዕለት ሲዝት ሲያስፈራራ ነው የሚውለው እና ተከበን ነው ያለ ነው እኮ አሁን። መቼ ነው የሚመጡት የሚለው ነው እንጂ እንደሚመጡ እያሰብን ያለንበት ወቅት ነው። በዚህን ወቅት ላይ ተፈናቃይ እንመልስ ማለት ሌላ ትርጉም ነው የሚኖረው ለኛ ነው። አሁን በዚህ ወቅት ላይ ለምንድን ነው ተፈናቃይ መመለስ የሚያስፈልገው? ካሁን ወደ ጦርነት ልንገባ እያለን ባለንበት ሁኔታ ተፈናቃዮች ይመለሱ የሚለው ነገር እንዴት አስባችሁት ነው የሚል ጥያቄ አንስቷል። ምን አስባችሁ ነው? ምን አቅዳችሁ ነው የሚል ጥያቄ አንስቷል ነው። ምክንያቱም ጦርነት ሊጀመር ባለበት ሰዓት ሰራዊቱ እየተዘጋጀ ባለበት ሰዓት ካሁን ጦርነት ተጀመረ እያለን ባለንበት በዚህ ወቅት ተፈናቃይ ይመለስ ማለት ምን ማለት ነው የሚል አንድ ጥያቄ አንስተዋል። ከዛ በፊት የህዝብ ለህዝብ ግንኙነት ማድረጉ አይቀድምም ወይ? ህዝቡ ከህዝቡ ጋር እንዲገናኝ ማድረግ። ምክንያቱም የተጎዳ ህዝብ አለ፣ ካሳ የሚገባው ህዝብ አለ እና ይሄ ህዝብ ሳይካስ፣ ይሄ ህዝብ ይቅርታ ሳይጠየቅ ወይም ይቅርታ ሳይወርድ ተፈናቃይ ሲመለስስ ማለት ምን ማለት ነው? ያ እንደምታስቡት ዘላቂ የሆነ ሰላም ይዞ ይመጣል ወይ? እናስተዋል። ምናነሳው ጥያቄ አለ፣ ከማንነት ጋር የተያያዘ ምናነሳው ጥያቄ አለ። እሱ ጥያቄ ባልተመለሰበት አይነት መልኩ ተፈናቃዮች ይመለሱ ማለት ምን ማለት ነው? የኛን ጥያቄ ሌላ ጉዳይ አድርጋችሁት ነው ወይ? የኛ ጥያቄ ለምን አይመለስም የሚል ነገር አንስተዋል። ለ30 ዓመታት ያክል ቲፒኤልኤፍ ወልቃይትን በሚያስተዳድርበት ጊዜ የተፈናቀሉ በርካታ ወልቃይቴዎች አሉ። የነሱስ መመለስና መልሶ ማቋቋም በዚህ ልክ ለምን አያስጨንቃችሁም የሚልም ጥያቄ አንስተዋል። ልክ አሁን ተፈናቃዮች ይመለሱ እንደምትሉትና እነሱ እንዲመለሱ ይሄን ያክል እንቅስቃሴ እንደምታደርጉት ሁላ ላለፉት 30 ዓመታት የተፈናቀሉት የሚመለሱበትን አይነት ሁኔታ እና መልሰው የሚቋቋሙበትን አይነት ሁኔታ ለምንድን ነው የማይታሰበው የሚል ነገር አንስተዋል። እንግዲህ የተለያየ ሰው ነው የሚያነሳው። እነዚህም የተለያዩ ጥያቄዎች ናቸው። ወንጀል የሰሩት ሊመለሱ ይገባል የሚልም ያልሰሩት ወንጀል ያልሰሩት ሊመለሱ ይገባል። በእኛ በኩል ከትግራይ ህዝብ ጋር ችግር የለብንም። ችግር ያለብን ከቲፒኤልኤፍ ጋር ነው። ነገር ግን ደግሞ ወንጀል ሰርተው ደግሞ የሄዱ አካላቶች አሉ። ይህን አጋጣሚ ተጠቅመው ሊመለሱ ከፈለጉ ያ ሊፈቀድላቸው አይገባም የሚል ጥያቄዎች ተነስተዋል። እንግዲህ አሁን ያነሳሁላችሁን ጥያቄዎች ያዙና ቅድም ላይ እኔ የሰጠሁትን አስተያየት ገምግሙት። ተፈናቃዮቹ የሚመለሱበትን አይነት ሁኔታ እንደዛ ያለው ማህበረሰብ በቀናነት የሚያየው ነው ወይ የሚለውን አይ ቲንክ እናንተ የምትረዱት ይመስለኛል። በቀናነት በጥርጣሬ ነው እያየው ያለው። ህዝቡ በጥርጣሬ ነው እያየው ያለው። በዋናነት ጦርነት ሊጀምር ነው
ጦርነት ቲፒኤልኤፍ ሊጀምር እያሰበ ባለበት ሰዓት ላይ ተፈናቃዮቹን ካልመለስን ማለት ምን ማለት ነው የሚል ተፈናቃዮቹ ራሱ እንኳን ቢመለሱ ጤናማ በሆነ አይነት መልኩ ወይም በጥርጣሬ ሊታዩ እንደሚችሉ የሚያሳይ አመለካከት በማህበረሰቡ ውስጥ ስለመኖሩ የሚያሳይ ነው የሚጠቁም ጥያቄዎች ናቸው። ይህም የተነሳው በአስተዳደሩ እንደዚሁም ከፌዴራል መንግስትም ተወክለው የሄዱ አካላቶች ለእነዚህ ጥያቄዎች ምን ምላሽ ሰጡ የሚለውን ስላልሰማሁኝ ነው። ስሰማ ግን ይዤ እመጣለሁ። በዋናነት ዞሮ ዞሮ ጥያቄዎቹን እና መልሶቹን እሱ ላይ መሰረት ያደረገ አስተያየት ስላልሆነ መስጠት እየፈለግን ያለ ነው። በዋናነት መድረኩ ነው። እኔ ምንድነው የሚፈይደው ይሄ መድረክ? ምንድነው ጥቅሙ ይሄ መድረክ? ለሁለተኛ ጊዜ ነው እየተደረገ ያለው። ተፈናቃዮቹ የሚመለሱበትን አይነት ሁኔታ ለመፍጠር ነው እየተፈለገ ያለው። እዚህ ድረስ ይገባኛል። ተፈናቃዮች የሚመለሱበትን ምቹ ሁኔታ ለመፍጠር ነው እየተሞከረ ያለው። ማንም ሰው እዚህ ድረስ ይገባዋል። ግን እነ ጌታቸው ረዳ ይሄ አቅም አላቸው ወይ ነው ዋናው ጥያቄ። ተፈናቃዮቹን በመመለስ ረገድ ትልቁ ወሳኝ አካል እኮ አሁን ላይ ቲፒኤልኤፍ እኮ ነው። ግዴታው የፌዴራል መንግስት ነው። የፌዴራል መንግስት ይሄንን ግዴታውን መወጣት ያልቻለው ቲፒኤልኤፍ እነዚህን ተፈናቃዮች መደራደሪያ አድርጎ ስለያዛቸው ነው እስካሁን ድረስ መመለስ ያልቻሉት። ቲፒኤልኤፍ እዛ ባለበት አይነት መልኩ እነ ጌታቸው ረዳ ተፈናቃዮችን በማስመለስ ረገድ ምን አይነት ሚና ሊጫወቱ ይችላሉ የሚለው ነገር እውነት ለመናገር ለኔ እየገባኝ አይደለም። ተፈናቃዮችን ያለ ጊዜያዊ መንግስቱ እውቅና ያለ ቲፒኤልኤፍ ተሳትፎ ለማስመለስ ሙከራዎች እንዳሉ የቲፒኤልኤፍ ሰዎች ጠንቅቆ ያውቃሉ። ጊዜያዊ መንግስቱም እዛው ያውቃል። እነዚህ አካላቶች ባልተስማሙበት እንደውም እንደዛ አይነት ጥረትን ተፈናቃዮችን ለመመለስ የሚደረግን ጥረት እየተቃወሙ ባለበት አይነት መልኩ በነጌታቸው ረዳ ወልቃይት ላይ ካሉ አስተዳደሮች ጋር ቁጭ ብለው ተፈናቃዮች የሚመለሱበትን አይነት ምቹ ሁኔታ እንዴት እንፍጠር በሚለው ላይ ማውራታቸው ምንም ጥቅሙ ሊገባኝ አልቻለም። አይቻልም ማስመለስ። ቲፒኤልኤፍ እሺ አይልም፣ የክልሉ ጊዜያዊ መንግስት እሺ አይልም። ስለዚህ ምንድነው ማድረግ የታሰበው? ተፈናቃዮችን አልመልስም አለ ቲፒኤልኤፍ ተብሎ ወደ ሌላ አይነት እርምጃ ሊገባ ነው? ተፈናቃዮችን አልመልስም አለ ቲፒኤልኤፍ ተብሎ ቲፒኤልኤፍን ማሳጣት ነው የተፈለገው? ከተፈናቃዮች ጋር በተያያዘ ለተፈናቃዮች በጣም ተቆርቋሪ ነኝ እያለ የሚያነሳውን ንግግር ማስጣል ነው እየተፈለገ ያለው? እሱ ቲፒኤልኤፍ ላይ ሊያደርስ የሚችለው ጉዳት ምንድን ነው? ኦኬ ቲፒኤልኤፍ አልመልስም አለ ተፈናቃዮች። ለምን ቢባል ዛሬ የሚያቀርበውን ምክንያት ነገም እኮ ያቀርበዋል። ደህንነታቸው ያሳስበኛል፣ አካባቢዎቹ ወደ ትግራይ ካልመጡ በስተቀር ተፈናቃዮቹ አይመለሱም ይላል። እንደውም በእንደዚህ አይነት ስብሰባ ነው ወቅት ላይ የሚነሱ ጉዳዮችን እያነሳ ይሄው እየተጠየቀኩ ያለው ጥያቄ ይሄ ነው፣ እንደዚህ አይነቱ ጥያቄ ለተፈናቃዮቹ ስጋት የሚፈጥር ነው የሚል መከራከሪ በት መልቀሩ ነው። በዚህ አይነት ሂደት ተፈናቃዮቹ ሊመለሱ የሚችሉበትን ምቹ ሁኔታ ፈጥረናል ብሎ የፌዴራል መንግስት፣ ነገር ግን ቲፒኤልኤፍ እምቢ ያለ ቢል ቲፒኤልኤፍ ላይ ሊደርስ የሚችለው ጉዳት እነ ፌዴራል መንግስት ሊያገኙ የሚችለው ጥቅም እነ ጌታቸው ረዳም በዚህ ሊያገኙት የሚችሉት ፖለቲካዊ ትርፍ ምን እንደሆነ ነው ያገባኝ። ምን እንደሆነ ያገባኝ። ምክንያቱም አንደኛ ነገር ስለተፈናቃዮቹም አይደለም። ተፈናቃዮቹ እኮ መደራደሪያ እኮ ነው የሆኑ ያሉት። ትልቁ
ትልቁና ዋነኛው ጉዳይ እነዚህ ግዛቶች ወደ ትግራይ ተመልሷል አልተመለሱም? ትልቁ ዋነኛው ጉዳይ ቲፒኤልኤፍ በትግራይ የፖለቲካ ማህበረሰብ ዘንድ ቅቡልነትን አገኝበታለሁ ብሎ የሚያስበው ተፈናቃዮቹን በሚመለከት ያለው ጉዳይ ላይ አይደለም፣ ግዛቶቹን የማስመለስ ጉዳይ ነው። ተፈናቃዮቹ ያንን ጉዳይ ለማሳካት መደራደሪያ ነው የሆኑት። መደራደሪያ ነው የሆኑት። ዋነኛው ጉዳይ ግዛት ጉዳይ ነው። ይሄ በሆነበት አይነት መልኩ እኛ አይገባኝም እንዲህ አይነት መድረኮችን ማዘጋጀት። እንደውም እውነት ለመናገር ከጥቅሙ ይልቅ ጉዳቱ በጣም ያመዝናል። በጣም ያመዝናል። ተመልከቱት ማህበረሰቡ ምን እየጠየቀ እንደሆነ። ምንድነው እያለ ያለው? ምንድነው እያሰባችሁ ያላችሁት እያለ እኮ ነው። ምንድነው እያሰባችሁ ያላችሁት? ቲፒኤልኤፍ እኮ ለጦርነት ነው እየተዘጋጀ ያለው። እኛም ለጦርነት ነው መዘጋጀት ያለበት ነው። እንደዛ እኮ ነው አባባሉ። ቲፒኤልኤፍ ለጦርነት እየተዘጋጀ ባለበት አይነት መልኩ እኛም ለጦርነት ነው መዘጋጀት ያለበት። እንደገና ቲፒኤልኤፍ ለጦርነት እየተዘጋጀ ባለበት አይነት መልኩ ተፈናቃዮቹን የመመለስ ጉዳይ ከጦርነቱ ስልት ጋር ተያይዞ አይታይም። ይህን ነው ይለኛል። ተከበን ነው ያለ ነው። እንደገና በተፈናቃይ ስም ደግሞ ይዞት የሚያመጣው ወይም ደግሞ የሚያስገባው አካል በትክክል ለጦርነቱ የሚጠቅም ወይስ የማይጠቅም በምን እናውቃለን? እና ማህበረሰቡን እንደውም እንዲህ አይነት መድረኮች ሌላ አይነት ጥርጣሬ ውስጥ እየከተቱት፣ ሌላ አይነት ጥርጣሬ ውስጥ መንግስት መጠንቀቅ ያለበት ይመስለኛል። በጣም መጠንቀቅ ያለበት ይመስለኛል። ኦሬዲ ሊያገኘው የማይችለውን አካል ገና ለገና አገኛለሁኝ በሚል ትንሽ ተረጋግቶ ያለውን አካል ጥርጣሬ ውስጥ መክተት ለመንግስት የሚጎዳው እንጂ የሚጠቅመው ጉዳይ አይደለም። ተፈናቃዮቹን መመለስ ካስፈለገ ተፈናቃዮቹን አግቶ የያዛቸውን አካል ልክ ስርዓት ማስገባት ተገቢ። እሱን ስርዓት ባላስገባህበት አይነት ሁኔታ ተፈናቃይ መመለስም አትችልም። ነጌታቸው ምንድን ነው የሚያደርጉት? ኦኬ ተነጋገሩ፣ ምቹ ሁኔታ ተፈጠረ አሉ እኮ ኮሎኔል ደመቀ ይመለሱ አሉ። ለምን ታዲያ ይመለሱ? በዛ አካባቢ ላይ ያለው መጀመሪያ አካባቢ የሄዱት አካላቶች ወንጀለኞች ናቸው፣ በህግ የሚፈለጉ ናቸው። ንጹሃኖቹማ እንደዚህ አይነት ችግር የሌለባቸው አካላቶችማ ተፈናቅለው ነበር፣ እንደገና ተመልሰው መጥተዋል የሚል አቋም ነበረው የአካባቢው አስተዳደር። ያ ሌላ ተፈናቃይ ለመቀበል ዝግጁ እንዳልሆነ የሚያሳይ ነበር። አሁን ላይ ግን ይመለሱ፣ የተፈናቃይማ መመለስ አለበት ነው የምንለው ብለው ቅርብ ጊዜ ከተነጋገርንበት ጉዳይ ቅርብ ጊዜ የተነጋገርንበት ጉዳይ ይመለሱ የሚል አቋም አለ በማህበረሰቡም ዘንድ። ይመለሱ የሚል ነገር አለ፣ ግን ጥርጣሬ ግን አለው። እንደዚህ አይነት መድረኮች መመለስ ቢቻል እስካሁን መመለስ ይቻል ነበር እላችሁ ነው። ስላልተቻለ ነው እስካሁን መመለስ ያልተቻለ። ቲፒኤልኤፍ አግቶ ስለያዘ ተፈናቃዮቹ መመለስ የለባቸውም። ለምን አካባቢዎቹ ወደኛ ካልመጡ። አሁን እንዲህ አይነት መድረኮችን ቲፒኤልኤፍ ሲያገኝ አንድ ሁሉ ጊዜ መግለጫው ላይ ሲያነሳ ሰምታችሁት ከሆነ ብሔራዊ ጭቆና ተመልሶ መጥቶበታል ይላል። ያ ማለት ትግራዋይ የሆኑ ወልቃይት አካባቢ ላይ ያሉት እየተጨቆኑ ነው፣ በማንነታቸው ምክንያት ጭቆና እየደረሰባቸው ነው ያለው ቲፒኤልኤፍ። አሁን እንደዚህ አይነት መድረኮች ሲዘጋጁና
የማህበረሰቡን ጥርጣሬ የሚያሳዩ ጥያቄዎች በተነሱ ቁጥር ቲፒኤልኤፍ ለዚህ አሁን ላልኳችሁ ድምዳሜው መጠቀሚያ ያደርጋል። አሁን ብሔራዊ ጭቆና እየደረሰ ነው ወይንም ደግሞ ተፈናቃዮቹ እዛ ቢሄዱ ስጋት አለባቸው ለሚለው አቋሙ መጠቀሚያ ያደርገዋል። አንድ እሱ ነው። ሁለተኛ ማህበረሰቡንም ጥርጣሬ ውስጥ ከተዋል። እንዲህ አይነት ተገቢ የሆኑ ጥያቄዎችን ነው የሚያነሳው። ኦኬ፣ ከዚህ የሚበልጥ ሊገኝ የሚችል ጥቅም ምን እንደሆነ ያላቀው ተፈናቃዮቹን መመለስ እስካሁንም አልተቻለም። ከዚህ በኋላም የሚቻል አይመስለኝም። the only thing የፌደራል መንግስት ሄዶ ያያገታቸውን አካል እገታውን እንዲያቆም ማድረግ፣ ከዛ የተሻለ ሌላ አማራጭ ያለ አይመስለኝም። ግን ወልቃይት ላይ ይሄድክ እነጌታቸው መጥቶ በሰበሰቡ ቁጥር ይወላችሁ እዛ አካባቢ ያለው ማህበረሰብ ለ30 ምናምን ዓመታት ብዙ ነገር ሲደርስበት የነበረ ማህበረሰብ እና በአጠቃላይ ቲፒኤልኤፍን በሚመለከት ያለው አመለካከት በጣም ተጠራጣሪ ነው። ቲፒኤልኤፍን አይደለም ትግራዋይ የሆነን ሰው በሙሉ የሚያይበትን መንገድ በጥርጣሬ እኔ አውቃለሁ። የአማርኛ ሙዚቃ መክፈት አይቻልም ነበር ወልቃይት ላይ። አማርኛ ሙዚቃ ከፍቶ መስማት አይቻልም እና እዛው ራስ ውስጥ የነበሩ ትግራዋዮች ናቸው በእንደዚህ አይነት ነገሮች ተሳትፎን ጭምር ሲያደርጉ ነው። ያንን ያየ ስለሆነ ብዙ በደሎችን ያየ ስለሆነ ጌታቸው ረዳን ያምኑታል ብለህ እንዳትጠብቅ። በጣም በጥርጣሬ ነው የሚያዩት። በጣም በጥርጣሬ ለዛ ነው እየጠየቁ ያሉት። እነሱ ለጦርነት እየተዘጋጁ ነው። እኛ ተፈናቃይ ለመቀበል አይደለም መዘጋጀት ያለብን ነው ያሉት። እኛም ለጦርነት ነው መዘጋጀት ያለብን። እነሱ ለጦርነት እየተዘጋጁ ተፈናቃይ ይመለስ ቢባል ዘላቂ ሰላም ሲያመጣሉ ያሉ ዞሮ ነገ ከነገ ወዲያ ጦርነት ውስጥ ልትገባ ነው እና አንዱ የጦርነት ስልትስ ቢሆን እኮ እያሉ እኮ በውጭ ከበውናል። እንደገና ደግሞ በውስጥ ደግሞ አስገብተው ከውስጥም ከውጭም የሆነ ነገር ሊያደርጉ ነው የሚል ጥርጣሬ እኮ ነው ያለው ማህበረሰብ። ይሄ ደና ተረጋግቶ ያለን ማህበረሰብ ጥርጣሬ ውስጥ እንዲገባ መንግስትንም በተለየ ሌላ አይነት የጥርጣሬ አይን ውስጥ እንዲያይ የሚያደርግ ነው። እንዲህ አይነት መድረክ ከጥቅሙ ይልቅ ጉዳቱ ያመዝናል። ተፈናቃይ ይመለስ ካልክ ያገተውን አካል ሄደህ ማስለቀቅ። 10 ጊዜም ሰውን እየሄድክ ተፈናቃዮች ይመለሱ ምናምን ስትል እኮ ሰውም ራሱ ተፈናቃይ አይመለስ ያለ እኮ ነው የምታስመስለው። ይመለስ ግን ጥንቃቄ ያስፈልጋል እያለ አሁን 10 ጊዜ እየሄድክ ባናገርካቸው ቁጥር እምቢ ያሉ ነው የሚመስሉት። ግን እምቢ ያለው ቲፒኤልኤፍ ተፈናቃዮችን አለመለስም ያለው ቲፒኤልኤፍ እና ምንድነው የሚፈይደው የሚለው በደንብ ሊጠየቅ የሚገባው ጥያቄ ነው። በደንብ ሊጠየቅ የሚገባ ጥያቄ ነው። ጆን ታደሰ ኦፍ ኮርስ ጆን ታደሰ ትክክል። ጌታቸው ረዳም አካባቢ መለስ የሚል ነው። አካባቢው ትግራይ ነው የሚል ነው። በዚህ ረገድ ከቲፒኤልኤፍ ሰዎች የተለየ ነገር የለውም። የቅደም ተከተል ልዩነት ነው ያለው። ስለዚህ አካባቢው ማህበረሰብ ጌታቸውን መጥቶ እንትን ባለ ቁጥር በሌላ አይነት ጥርጣሬ ውስጥ ነው የሚያየው እና ጌታቸውን ደግሞ አይደለም የሚጠይቀው። አጠቃላይ ጌታቸው ከመንግስት ጋር የሚሰራማ አካል ስለሆነ የመንግስት ሹመኛም ስለሆነ አጠቃላይ ፌደራል መንግስቱን የሚጠርጠው። ያነሷቸውን ጥያቄዎች ተመልከቱ። የኛ ጥያቄ መች ተመለሰ?
ከወልቃይት የተፈናቀሉትስ ለምን እንደዚህ አይነት ትኩረት አይሰጣቸውም? ይሄ ጥያቄ ጥርጣሬው ውስጥ ስለሆኑ እና የፌዴራል መንግስትን ራሱ ማለት በጣም በጥርጣሬ እያዩት እንደሆነ የሚያሳይ ተፈናቃይ መለስክም አልመለስክም ቲፒኤልኤፍ የኛ ነው የሚሉትን አካባቢዎች መለስክላቸውም አልመለስክላቸውም የቲፒኤልኤፍ ደጋፊ በፍጹም ለፌዴራል መንግስት ሚራራ ነገር የለም። ቲፒኤልኤፍን አጀንዳውን ብታስጥለው ነው ማለት ከተፈናቃይ ጋር በተያያዘ አሁን እንግዲህ አጀንዳውን ለማስጣለው ተፈናቃይ ለመመለስ ዝግጁ ምቹ ሁኔታ ተፈጥሯል። ምንድነው እኮ ጠቅላይ ሚኒስቴሩ እኮ ነገ መመለስ እንችላለን ብለዋል። ቲፒኤልኤፍ ከፈቀደ ነገ መመለስ እንችላለን ብለዋል። 10 ጊዜ እየሄድክ መነጋገር መወያየት ምን ያስፈልጋል? እምቢ ነገ መመለስ የምትችል ከሆነ እምቢ ያለው አካል ጋር ነው ሄደ መነጋገር ያለበት። ሄደ መነጋገር ያለበት እምቢ ያለውን አካል ነው። እምቢ ያላለውን አካል ግን 10 ጊዜ ስታወራው እንዴ ይሄ ነገር አላማው ምንድነው ወደሚል ጥርጣሬ ይሄዳል። እና ኦሬዲ አንተ የሆነውን አካል ነው የምታጣው። ያንተ ሊሆን የማይችል አካልን ለማግኘት ስትል ማለት በፍጹም ያንተ ሊሆን የማይችል በቃ በጭራሽ ማይደግፍ ያላካ የቲፒኤልኤፍ ደጋፊ በፍጹም የጠቅላይ ሚኒስትር አብይ አህመድን አስተዳደር በበጎ የሚያይበት አጋጣሚ አይኖር። ይህን እርግጠኛ መሆን ያስፈልጋል። በጭራሽ እና ላታገኘው እንደገናም ደግሞ ለማስጣልም ከሆነ ሪል እኮ የታወቀ ነው። ቲፒኤልኤፍ እኮ ነው አግቶ እኮ ቁጭ ያለው እኮ ፕሮግራሙን አሳይቻችኋለሁ። ራሳቸው ተፈናቃዮች እኮ ሊሄዱ ይፈልጋሉ። ቴንክ ዩ ኬዋይ። የጎንደር ፋኖ አደረጃጀት ላይ ምን አይነት ተጽዕኖ ይኖረዋል? አለው። እንደውም የጎንደር የፋኖ አደረጃጀት ይሄን ነገር ሊጠቀምበት ይችላል። ድሮም ብልጽግናን አትመኑት ብለናል የሚል አቋም አለው። እምነታችሁ መተማመናችሁ በፋኖ ላይ ነው መሆን ያለበት፣ እንዴት ብልጽግናን ታምኑታላችሁ የሚል አቋም ነው ያለው። ይሄ አቋም ያለው አካል እንዲህ አይነት አጋጣሚ ይጠቀምበታል። ይኸው ሊሰጥ ነው ካልሆነ ጊዜ እየመጣም ያወያይ ለምንድን ነው ማለት እምቢ ብለሃል እንዴ? እምቢ አላልክ? እምቢ ያልከው አካባቢዎቹ ወደ ትግሬ ይመለሳሉ የሚለው ጉዳይ ላይ ነው። ተፈናቃይ ይመለስ በሚለው ጉዳይ ላይ ችግር ይመለሱ ተብሏል። ባይሆን ጥንቃቄ ያስፈልጋል ነው። ምክንያቱም ቲፒኤልኤፍ ታጣቂዎችን ሊያስገባ ይችላል። ይሄ ስለማድረጉ ደግሞ ራሱ ጌታቸው ረዳ ምስክር። ራያ ላይ እንደዛ ነው የሆነው። ራያ ላይ የሆነው ነገር ወልቃይት ላይ እንዳይሆን ከፍተኛ ጥንቃቄ ያደርጋል የአካባቢው አስተዳደር። አሁንም ያንን ያነሱት ራያ ላይ የሆነው እዚህ መሆን የለበትም የሚል። ስለዚህ እዛ አካባቢ ላይ የሚንቀሳቀስ የፋኖ አደረጃጀት ይሄንን አጋጣሚ ሊጠቀምበት ይችላል። አሁን ማህበረሰቡ ጥርጣሬ ውስጥ እየገባ ልክ ይሄንን ሲያገኝ ነግረናችሁ ነበር። ብልጽግናን አትመኑት አሳልፎ ነው የሚሰጠው የሚል አይነት ነገር ነው የሚያነሳው። እና ለመንግስት ምን እንደሚጠቅመው አላውቅም። ጠቅላይ ሚኒስትሩ ራሳቸው ናቸው እኛ ተዘጋጅተናል ይመለሱ ከተባለ ነገ መመለስ እንችላለን ያሉት። ያ ማለት አካባቢው ላይ ያለ አስተዳደር ከሳቸው ጋር ግንኙነት አለው። ስለዚህ ከአስተዳደሩ ጋር ተነጋግረው ነው ይሄንን ቃል እኮ በአደባባይ እኮ የገቡት። በሳቸው ንግግር ውስጥ አስተዳደሩ ተፈናቃዮችን በመመለስ ሂደት ውስጥ እንቅፋት እንደማይሆን እኮ እየመሰከሩ እኮ ጠቅላይ ሚኒስትሩ እየመሰከሩ ነው። ታዲያ ከመሰከሩ ጌታቸው ረዳ 10 ጊዜ እየሄዱ ማህበረሰቡን የሚያናግሩበት ምክንያት ነው። አንድ ተፈናቃይ መመለስ አይችሉም። አንድ ጌታቸው ረዳ አንድ እኮ ነው የሚላቸው።
የሆነ ምቹ ሁኔታ ያልተፈጠረ ይመስል 10 ጊዜም እየሄዱ እዛ ማውራትም ልክ አይደለም። ለዚያም ደግሞ መመለስም የማይችልም አካል እንደው መመለስ የሚችል አካል ማህበረሰቡ በሚመለሱት ተፈናቃዮች ላይ ጥርጣሬ ስላለው ስጋት ስለሚኖረው ከዛ ስጋት ከዛ ጥርጣሬ በጸዳ አይነት መልኩ እዛም ላለው ነዋሪ ለሚመጣውም ተፈናቃይ ምቹ ሁኔታ ለመፍጠር መግባባትን ለመፍጠር መተማመንን ለመፍጠር ምን እናድርግ ተብሎ ውይይት ይደረጋል። የሚችል አካል ሲሆን ማን ጌታቸው ረዳ አይችሉም። ቱ ቢ ኦነስት የፌደራል መንግስትም ህወሓት ልክ እስካላስገባ ጊዜ ድረስ ምን ሊያደርገው አይችልም። ግን ቲፒኤልኤፍ ተፈናቃይ አልመለሰም ብሎ ቲፒኤልኤፍን ማሳጣት ከተፈለገ ግን ይሄ ኦሬዲ የተፈጠረ ጉዳይ ነው። እንደገና ቲፒኤልኤፍ ተፈናቃዮችን አልመለሰም ብለህ ብታወራ ቲፒኤልኤፍን ምን ነካው የሚል አካል አታገኝም ነው ማለት። ምክንያቱም ዋናው ጉዳይ ተፈናቃይ ጉዳይ አይደለም፣ የግዛቱ ጉዳይ ነው። ቲፒኤልኤፍ አሁንም ለትግራይ ኮስ ታማኝ ነኝ ከኔ በላይ ትግራይ ብሔርተኛ የለም የሚለው ተፈናቃዮቹን በሚመለከት አይደለም፣ ግዛቶቹን በሚመለከት ዋናው ጉዳይ ግዛቶቹ ጉዳይ ነው። ስለዚህ ቲፒኤልኤፍን ብታሳጣውም ተፈናቃይ አልመልስም አለ ብትለው መልሳለሁ። እንዴት መልሳለሁ ነው የሚለው። ደህና ናቸው ወይ ሴፍ ናቸው ወይ ሲመለሱ? እንዳልሆኑ እኮ እነጌታቸው ረዳ ባደረጓቸው ስብሰባዎች ላይ ተፈናቃይ ነዋሪዎቹ ያነሱት እኮ ጥያቄ ተፈናቃዮቹ ሴፍ እንዳልሆኑ እኮ ማሳያ ነው። እነጌታቸው ረዳ ያደረጉት ያለው እኮ ስብሰባ የኔን ስጋት እኮ ተጨባጭ ስጋት ስለመሆኑ ያረጋገጠ ነው ብሎ እኮ መከራከር የሚችልበትን አይነት ሁኔታ ነው እየፈጠርክ ያለው። ቲፒኤልኤፍ ላታሳጣበት ሌላ ተጨማሪ ድጋፍ ከቲፒኤልኤፍ ሰው ላታገኝበት እዚህ ጋር በተወሰነ ደረጃ በአንተ ላይ መተማመን የነበረውን አካል ጥርጣሬ ውስጥ መክተት ፖለቲካሊ ሮንግ ይመስለኛል።